በነገራችሁ ላይ ይሄ በቀደም የጠየቅኳችሁን ተማሪ ኖርማሊ እኔ አይደለሁኝም ተማሪ የጠየቀውንም አንድ ጥያቄ ይመልሳል። አሁን እዚህ ጋር ስታዩቸው እዩት፣ እንደዚህ ሳንቀሳቅሰው ምንድነው የሚታያችሁ እንዴ? ሻርፕ የሆነ ልክ እዚህ ጋር እንደጻፍኩት አይነት ኤ ነው የሚታያችሁ አይደለም አይደል? ምን ይሆናል? ይሰፋል። ከዛ ደግሞ በምኑ አይነት ነው የሚሆነው? ብርጭቆ ምን አይነት ነው? በነገራችን ላይ ላይት ዲፍራክት የሚያደርገው ከእንትኑ በተጨማሪ ከሚዲየሙ በተጨማሪ ቅድም እንዳሳየኋችሁ በስክሪፕቶ እና በእንትኑ በምንም ጭምር ነው፣ በዲስታንሱም ጭምር ነው ማለት ነው። ርቀቱን የማጠብቁለት ከሆነ ምን አያደርግም? ሪፍራክት አያደርግም። ልክ እዛ ጋር ሩቅ ሲሆን አስፓልቱ ላይ የፈሰሰ ውሃ አይነት ይመስለናል። ስንደርስ ግን ምንም አይፈጠርም ብለን አላየንም። ልክ እንደዛ ማለት ነው። ይሄንንም አሁን እያቀረባችሁት ስትሄዱ ምን እየሆነ ነው የሚሄደው? ወደ ነበረበት እየተመለሰ ነው የሚመጣው ማለት ነው። እዩት። እና በቃ ለመቀየር ሪፍራክት ለማድረግ ቤንድ ለማድረግ እንትን ይላል ማለት ነው። የተለያየ አይነት ሼፕ ነው የሚፈጥርባችሁ። በነገራችን ላይ ይሄ የሚሆንበት አንዱ ምክንያት ምንድነው? ዲስታንሱ ነው። ሁለተኛው ምክንያት ደግሞ ምንድነው? እዚህ ጋር ያሉት ሚዲየሞች ናቸው ማለት ነው። እያያችሁት ነው ዲፍረንሱን በደንብ። ይሄንን እንግዲህ እቤታችሁም በደንብ ቼክ ለማድረግ ሞክሩ ማለት ነው።